ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው። ዛሬ ሩታ አመጣጥሽ እንዴት ደስ እንደሚል ደስ ሲል አጠገብሽ እነዛ የሞልያ ጭንቅላት የመሰኑ አብሮች ሲኖሩ ድብድብ ያጫውትሻል። ነብቻሽ ስትሆኚ ግን መላክ ያጫውትሻል። እንዴት ደስ ያለሽ በእናትሽ በጣም ደስ የምትይው። አቤት አሁን አጠገብሽ እነዛ ከሁለት አንዱ የቤት ሞልያዎች ቢኖሩ አቤት 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 መናስሽ አቤት። ዛሬ ኬት መጣ ሄትትና አቤት አቤት የኔነ ኬት መጣ ሄትትና ኬት መጣ እንዴ እንደዚህ አዋርደሽው እንደዚህ እየሳቅሽበት ኤርሜና ደግሞ ችግር ነው ብትብቱ እሷ ከፍቅር ቀማች ማናት ሩታ ከፍቅር ቀማች። አንቺ ደግሞ ከሩታ አብረሽ ብትሆኚ ምንም ችግር የለው። ምን ሆነሽ ነው ትናንትና ምንቅር በነሽ የልሽው? አንቺ ደግሞ አካባጂ እኔ ወደ ተመለሺ በት እንግዲህ እሙዬ ይችን ክብር የሌላት እያልኩኝ እንግዲህ እኔም ጎጃም አለውልሽ እንግዲህ አንዷ ማለት ነው። አንቺም እንግዲህ በፊት እንግዲህ ቲሸርቷን እያሰራሽ ሩታ ስትይ ነበረ። ደመቁ ይቺ የሰው ክብር የሌላት እንግዲህ ክብሯን እንግዲህ ዝቅ አድርጋ እንግዲህ የመጨረሻ ኮንትራቱ አበቃ ማለት ነው። ምንም እኮ የተወለደ ልጅ የለም እኮ አብርሃም ከዚህ ጋር ማለት ነው። እኔ በዚች ነገር ማለት ነው በዚች ነገር ላምናችሁ አልችልም። ሁላችሁም አላረገዘችም፣ ልጅም አልተወለደም፣ አልተጋባችሁም። በዚህ በሶስቱ ከእናንተ ጋር አልስማማ። በዚህ በሶስቱ ከእናንተ ጋር በፍጹም አልስማማ። ድራማ ነው። አዎ ድራማ ነው። እናቃለን፣ ጠንቅቀን እናቃለን። ማንም ይሄ ህዝብ ለእናንተ ይሄ ህዝብ ውለታን ያደረገባችሁ ይሄ ህዝብ ማለት ነው። እናንተ እንድታድጉ ወደፊት እንድትመጡ ብዙ ነገር ተደርጓል። ብዙ ተጥሯል። ብዙ ህዝብ ደክሟል። ወደፊት እንድትመጡ እንድታድጉ። ግን ይቺ ርካሿ ክብረ ቢስ ክብር የሌላት ሆና ነው እንጂ ባልና ሚስትም አይደላችሁም። የስራ ባልደረባ አንተ ይዛሃትኝ የስራ ባልደረባ አድርገህ ገንዘብ እየከፈልካት እንደምትሰሩ እናውቃለን። ምክንያቱም ትንሽ መውራት ትንሽ ባልካት ስለምትሄድ ማለት ነው፣ በግ ስለሆነች ልጅቷ ማለት ነው። ግን ደግሞ ሰው ላይ ዕቃ ጨዋታ ትጫወታለች። ይሄ ነው ችግሩ እንጂ ይቺ በፍጹም ሚስትህ አይደለችም። የሶሻል ሚዲያ ሰው ነው ከአንተ ላይ እንድትጣበቅ ከአንተ ላይ እንድወነውንቅ እንደዚህ አድርጋ እንደ መውሉያ እንደዚህ እንድወለውልህ የተደረገው በህዝብ ከባድ እኮ ነው። ህዝብ የወደደው ሰው ከባድ ነው ጋይስ። ስለዚህ በህዝብ ተቀባይነትን ስላገኘች ቆርቆሮ ይቺ ሚዳቆ የጉታጀራ ጅል ማለት ነው። የጉታጀራ ሰው ሰርቶ ነው የሚበላው። እንዳንቺ ለምኖ አይደለም የሚያድረው። እንዳንቺ ሶሻል ሚዲያ ላይ ሄዶ አይደለም የሚያድረው። አንቺ ረካሽ። ስለዚህ ዛሬ እንደዚህ በቃ ጨዋጫ እያጫወተሽ መጣሽ። ዛሬ እስከ ዛሬ ድረስ እንዴት ሲያረግሽ ነበረ? እንዴት ሲያረግሽ ነበረ? ክብር የለሽም ለኔ ያለሽ እኮ አብርሃም። ክብር የለሽም ለኔ ከቤትሽ ስመጪ አርግዘሽ ዝቅ ብዬ አላረገዘችም። አብርሃም እዚህ ጋር እውነቱን እኔ ይህን ሶስቱን አልቀበላችሁም። አልተጋቡም። አልተጋቡም። አላረገዘችም። እንደ ብላ ድቃላ ታረግዛለች። አላገባት። 80 የላት። የት ነው 80ዋ? ይህንም በፍጹም አልቀበልም። ሶስቱን አልቀበልም። ኔበር ልጅም የለም ማርገዝም የለም መጋባትም የለም። ይሄ ለሶሻል ሚዲያ በግዴታ ያዝልን ተብሎ በገንዘብ ኃይል፣ በሰው ኃይል፣ በህዝብ ኃይል ተቀበል ልጅቱን በግዴታ ያዝልን ሙጭጭ አድርገህ እንዴ ገንዘብ ካገኘውን ያንዱን ወንድ ይዘሽ ጎጃም እዛ ዱባይ ግቢ ብባል እኔ ላልገባ ነው እንዴ? ወንድሜ ነው ብዬ ላጥ ብዬ ገባለሁ እንጂ ጅል ነኝ እንዴ ታዲያ? እነሱም ባልና ሚስት ብለን እዚህ ድራማውን ነው የጀመሩት እንዴ። ግን አሁን እንደዚህ በቃ እንደዚህ አብርሃም ላይ ገጣጣ ገጢሳ 5 ኪሎ 6 ኪሎ መኪያጅ ሮጅ እኮ ነው ተለቅለቀሽ የመጣሽው። ስሚ ወደርሽም ጠላሽም የላክነውን ቴሌቪዥን የላክነውን ፍሪጅ ለአብርሃም ነው የምታስረክብ። ለአብርሃምና ለሄርሜላ ነው የምታስረክብ። ይህንን አምነሽ ተቀበይ። ሳናዋርድሽ በፊት ቪዲዮ ሳናወጣ በፊት እኔ ግንባር ቀደም ትል የነበርኩ የተቀበልኩሽ። ፍሪጁን ገዝተን የላክነውን ፍሪጅ ገንዘባችንን አዋተን ወይ ገንዘባችንን ትመልሻለሽ ወይ ፍሪጃችንን ወይ ቴሌቪዥኑን ትመልሻለሽ። እየነገርኩሽ ነው።
አድርሱልኝ። ሼር አድርጋችሁ ለናሲያ ለቆርቆሮዎቹ ለሌላዎቹ አድርሱልኝ። ለነሐሲና ለነቅብጥርሴ ለነዚህ ለበጎቹ ለተላልቅ በጎች ለቆሻሾቹ ማለት ነው። እነዚህ ሩታ ሲሉ ለሚውሉት ደመቁ ለሚሉት ማለት ነው አድርሱ። ስለዚህ ውርድ ተራስሽ የላክነውን ቴሌቪዥን የላክነውን ተላጃ ፍሪጅ ተመልሻለሽ። ወደሽ ሳይሆን በግድሽ አፍንጫሽን እያነሰረሽ አንቺ ቆሻሻ ቦርኮ ማለት ነው። ለሄርሜላና ለአብርሃም ታስረክቢያለሽ። የቤት ዕቃ አንድ አወስችም ተፈርመሽ ተሰተሻል። ወደ ቤትሽ ወደ ጉታጀራሽ ተመለሽ። ክብር የለሽም አንቺ። ስትጀምር አዲስ አበባ እኮ አይመጽንሽም እኮ አይመጽንሽም። አዲስ አበባ እንዴት ብለሽ አንቺ ይንቆሻል እኮ። የሸገር ልጆች እኮ ተፍ ብለውብሽ እኮ ነው የሚሄዱት። የት ነው የተወለድሽው? አዲስ አበባ ልትወለድ ሂጂ። ቆሻሻ ከተማ አይተሽ ታውቂያለሽ እንደ አንቺ ቦርኩ አይተሽ ታውቂያለሽ እንዴ? የት ነው አይተሽ የምታውቂው ከተማ? አንቺ ጅላጅል፣ አንቺ ጅላንፎ ጅል፣ በግ ልጅ የበግ ዘር ማለት ነው። ቆዳሽን የቀየርሽው አሁን እኮ ነው መጠሽ። አናቅም እንዴ? ትናንትና መጠሽ እኮ ነው ቆዳሽን የቀየርሽው። እድሜ ለአብርሃም ታደሰ፣ እድሜ ለጋሽዬ ልጅ ቦርኮ ሴተኛ ዳሪ። አናቀሽም እንደ ሩታ ሌላ ወንድ ይዘሽ ልትመጪ አይደለም እንዲ? አሁን እንደዚህ የምትሽለጠለጭው ሂጂ። ውሻ አምጥቶሻል፣ ታዋቂ አድርጎሻል፣ ታዋቂ አድርጎሻል። ስለዚህ ስር ሂጂ። ሌላ ወንድ ይዘሽ ልትመጣ እኮ እንደዚህ የምትሽለጠለጠው ሽልጥልጥ ቀጣፊ። ሰላም ቤተሰቦቼ፣ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዜት ይበልልኝ። ክርስቲያን ወገኖችም ሰላም ብያለሁ። ሙስሊሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ትንሽ ስሜታዊ ሆኜ ነበር፣ ይቅርታ በተለቀቀው ቪዲዮ ማለት ነው። ምክንያቱም ትናንትና በተለቀቀው ቪዲዮ በጣም ነው የተናደድኩትኝ። ምክንያቱም አብርሃም ጀግና ነው። እኔ ይሄንን አብርሃም ነው የፈለኩት። ሁልጊዜ ለእሷ ዝቅ ብሎ ሁልጊዜ እሷን ተለማምጦ ሁልጊዜ በቃ ማለት ሁልጊዜ ወንድ አኮንም እንዴ እየተባለ ትክታክ ላይ እያሰደበችው ሶሻል ሚዲያ ላይ እያሰደበችው ዛሬ ላይ እንግዲህ ጀግና ሆኖ እንግዲህ በትናንትናው ቪዲዮ እንግዲህ ጀግና ሆኖ እንግዲህ ይህን ወረቀት ሲሰጣት እንግዲህ ደስ አለኝ እና ወደደችም ጠላችሁም እንግዲህ ፍሪጃችንንና ቴሌቪዥናችንን ገዝተን የላክነውን ፍሪጅ አስመልሱልን ስንል እንግዲህ በትትና እየተቃወምን እንገኛለን ማለት ነው። እንግዲህ ወደ ኮሜንታተሮችም ደግሞ ሲሄድ ፍቅር ጋር ይመጣ የሆኑ የአብርሃም ፍቅር ጋር ይመጣ ያለ የሆኑ ፍቅርዬ ጀግና ሴት ናትኝ፣ ኮንፊደንስ ያላት ሴት ናት። አሁን ላይ ባለልጅ ናትኝ፣ የልጅ እናት ናትኝ። ፉፉዬ ይቆጣል። ፉፉ ደግሞ ከአብርሃም ጋር መቃየም አይፈልግም። አብርሃም ከፉፉ ጋር ደግሞ መቃየም አይፈልግም። ስለዚህ እኔ በጣም የተሻለ ነው የምለው ከሄርሜልዬ ጋር እንዲቀጥሉ ነው። ይቀጥላሉም ደግሞ እሙ እንግዲህ እንዳለችው ሄርሜላ ግን ተመለሽ ብላሻለች። እሙ እንደውም ቆጣ ብላ ማለት ነው። በቃ ይህንን በማለቷ እንዳትቀየሙ ጋይስ፣ እውነቷን ነው። ተመለስ በቃ ተመለስ ሄርሜልዬ። እንግዲህ ተለመኒ፣ ሴት ልጅ ነች። ሴቶች ደግሞ እንድንለመን እንፈልጋለን። ሀቂቀት እንድንፈቀር እንድንለምን ፍቅሮችን ምናምን። አንቺ ደግሞ የፍቅር ማናጀር ነሽ፣ የፍቅር ዶክተር ነሽ ሄርሜልዬ። እኔ ቆንጆ ከአብርሃም ጎኑ ነሽ። ይሄን ልጅ እንግዲህ ህክም አድርግልን፣ አስታሚልን፣ አይዞክ በይው፣ ልቡን አደንድንልን። ድጋሚ ደመቁ ከአብርሃም ክጄ እንደ ባብ ተስልክልኬ ይሄን ፀጉርሽን ቋጥረሽ ይሄንን 5 ኪሎ 6 ኪሎሽን ፀጉር ተቋጥሮ የፈረስ ጭራ የሞተ ሰው ፀጉር ለጥፈሽ መጥተሽ ተስለክልኬ እንደ ጥልማሞ ትገባለሁ ብትይ ውርድ ተራስሽ ቅንጭላሽ ብለን እንዳውራ ዶሮ አንጥልጥለን እዛ ድንጋይ ነው ረብርበንብሽ የሚመጣ። በቃ ጨርሰናል፣ ዘግተናል። ኮንትራትሽ አበቃች። እንደው ደስ ነው ያለኝ ችርካሽ እንደው ስለረከሰች እንደው እልል እንደው አብርሃም ጀግና ነው በእውነት ጀግንነት አይገልጽም የዛሬው። በቃ ጀግና ነህ አንተ በእውነት። ስለዚህ እንግዲህ ቪዲዮን ከወዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሰብስክራይብ ለምታደርጉ ደግሞ እህቶቼ እጅግ አድርጌ አመሰግናለሁ። ደይ ወደ 7000 አስገቡኝ እህቶቼ፣ አይከፈልበትም። እስኪ እንደው ቁጭ ብዬ እናንተ 100K እንኳን አልገባም እንዴ? 2 ዓመት ከ5 ወር ያለውኝ በቃ እያለቀለኩ ነው። እኔ በጣም የተደሰትኩት በጣም ይህንን ጀግናውን አብርሃምን ነው የወደድኩት። ይህንን ጀግናውን አብርሃምን ደግ አድርጎሻል። ደመቁ
ድቅድቅ አንቺ ማፈሪያ ርካሽ ኮንትራትሽ አበቃ። ፉርሽ ባንባል በቃ ኮንትራትሽ አበቃች። ትወናሽ አቆመ። በዛው በቤትሽ በጠሪቅሽ አይዲያ ከአብርሃም መውሰድ የለም። አይዲያ ከአብርሃም ጠንቅቆ ያውቃል። በጎቹ ምን እንደሚፈልጉ፣ የአንቺ በጎች ምን እንደሚፈልጉ፣ የእሱ ልጆች ወደ እሱ ምርጦች እነዚህ ምን እንደሚፈልጉ። እሱ እኮ ከአንቺ በፊት እኮ ነው የመጣው። ከአንቺ በፊት እኮ ነው የመጣው። ከአንቺ በፊት አንቺ ደንቆሮ፣ ከአንቺ በፊት ነው የመጣው አብርሃም። ተቀልሽ ነው አታውቅም። ይህን ታውቂያለሽ አታውቅም? ደመቁ ጠገብሽ እንድንድንድንድ እጭቁጭቁጭቁ ነባሽ። ሚዳቆ የሚዳቆ ልጅ ከነዘር ማንዘርሽ ለማኝ እናትሽን ያችን ምስኪን እናትሽን ከድራማ ማላ አስገብተሽ እንደዚህ አጎንብሳ ያቺ ሴት እንዴት እንዳሳዘነች በእውነት እኔ እኮ አረግጣትም ነበር እኮ እቺ ልጅቱ ቆሻሻ ስለሆነ ታይ ልጄ፣ ይሄ ነገር አጽያት ነው ታይ እንጂ ታይ እንጂ ነገ ትሞቻለሽ። አታውቂም ሳትበይው ይሄን ያካበትሽውን ይሄን ከአረብ ሀገር ሴቶች